ትንቅንቅ ክፍል 6 ልብ አንጠልጣይ ታሪክ። ደራሲ ሶልቤኪ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ሚኪ ቤቱ ደርሶ ለነገ የሬዲዮ ፕሮግራም ራሱን ማዘጋጀት ጀመረ። ሚኪ ከልጅነቱ ጀምሮ መሆን የሚፈልገው ጋዜጠኛ ቢሆንም እንደሚፈልገው አይነት ጋዜጠኛ ግን አይደለም። ፕሮግራሙ ስለ መልካም ስለ መስራት የሚሰብክ ፕሮግራም ሲሆን ሰዎች እሱን የሚያውቁት የደሃ አባት እንደሆነ ነው። አየር ላይ ሲወጣ የሚያወራው ሙሉ በሙሉ ከ100% 10% ብቻ ነው እውነት። በምናብ የሳላቸውን የሆነ አካባቢ እናት፣ አዛውንት፣ የልጆች እናት ታመው የተኙ በሽተኞች ከነስማቸው ጀምሮ የፈጠራ ድርሰቱን በወረቀት ላይ አስፍሮ የቀኑን ፕሮግራም ይመራል። በየጊዜው ቁጥራቸው በጣም ብዙ የሆኑ ባለሀብቶች ይደውሉለታል። ሙሉ በሙሉ መርሃ ግብሩ የሚመራው በስፖንሰር ነው። ግን አንድም ቀን የእውነት ሰው ረድተውበት አያውቁም። መጀመሪያ ወደ ስራ የገባው የሚሰራውን ስራ ሳያውቅ በወረቀት ጽፎ የሚቀርብለትን የምናብ ድርሰት አየር ላይ ለአድማጮች ለማስተላለፍ ነበር። የሚሰራው ስራ ውሸት መሆኑን ሳያውቅ ለብዙ ዓመታት ሰርቶ በጥቂት ጊዜ ውስጥ ያልጠበቀውን እውቅና ተረፈበት። እሱም በመልካም ስራ መታወቅ፣ በዛ ላይ የሚወዱትን ስራ እየሰሩ መኖር ምን ያህል መታደል ነው ብሎ በደስታ ለብዙ ዓመታት ያለመሰልቸት አገለገለ። በድንገት አንድ ቀን ለምን የምንረዳቸውን ሰዎች በፕሮግራሙ ላይ ኢንተርቪው አላደርጋቸውም? የተሰማቸውን ስሜት መስማት ትልቅ የመንፈስ እርካታ አለው ብሎ ለዋናዎቹ አዘጋጆች እንደ ሐሳብ ሲያቀርብላቸው ሐሳቡን ውድቅ አደረጉበት። ምክንያቱን ቢጠይቅም አጥጋቢ የሆነ ሐሳብ ሲያቀርብላቸው ሐሳቡን ውድቅ ያደረጉበትን ቢጠይቅም አጥጋቢ ምላሽ ሊያገኝ አልቻለም። በራሱ መንገድ በግሉ ጥረት አደረገ፣ አልተሳካለትም። ህብረተሰቡ ተቀብሏቸዋል። ከአዘጋጆች የበለጠ መርሃ ግብሩን ለጆሮ የሚያደርሰው እሱ እውቅናን አግኝቶበታል። በአንድ በኩል የሚወደው ሙያው ሲያጓጓው፣ በሌላ በኩል ደግሞ በድሃው ህብረተሰብ ስም ሰርቶ ያካበተው ንብረቱ በየሄደበት ከማህበረሰቡ የሚያገኘው ከበሬታ ማንነቱን አስለወጠው። የማይሆን ሰው ሆነ። አዘጋጆቹ የዋና አዘጋጁን ቦታ ሰጠውት። አሁን ላይ የፊልሙን ድርሰት የሚያዘጋጀው ራሱ ነው። ይህን ሐሰተኛ ተግባሩን ሚስቱን ጨምሮ ማናቸውም አያውቁ። ሚኪ የበለጠ ከሚስቱና ከልጆቹ ተነጥሎ እዚህ መሆኑን የመረጠው ለብቻው መሆኑ የበለጠ ምቾት ስለሚሰጠው ነው። በደረሰበት የመኪና አደጋ ጉዳት መኪና ስለማይነዳ ለስራው ማስኬጃ ከድርጅቱ መኪናና ሹፌር ተመድቦለታል። በፈለገ ሰዓት የፈለገበት ቦታ ሄዶ ይመጣል። ልክ ያልሆነውን ስራውን ልክ ነው ብሎ ለማመን ደጋግሞ ለራሱ ለሚወደው ሙያ የከፈልኩት መስዋዕት ነው ይላል። ትርሲት መጮሁ ደከማት። መሬት ላይ ለበሩ ጀርባዋን ሰጣ እግሯን ሰብሰብ አድርጋ ተኝታለች። እንቅልፍ ግን አልወሰዳትም። ወዲያው የመጋዘኑ በር ተከፈተ። ቦርጫሙ ጎረምሳ ወደ ውስጥ ዘልቆ ሲመለከታት ኩርምት ብላ ጀርባዋን ሰጥታ ተኝታለች። አጠገቧ ሄዶ ጉሮሮውን ከጠራረገ በኋላ ትርሲት ሰምታ እንዳልሰማቸውና አሁንም እንደነበረችው ናት። ቆንጅት አለ የሱሪውን ቀበቶ እየከፈተ። ትርሲት የቀበቶ ማጥበቂያ ብረት ሲንቋቋ ስትሰማ ተስፈንጥራ ተነስታ እግሩ ስር ወደቀች። ወንድም እባክህ ልለምንህ ተወኝ፣ በወለዱህ እናትህ ልለምንህ ብላ እግሩ ስር ተደፍታ እያለቀሰች ለመነችው። የኔ እህት ለቀልድ ጊዜ የለኝም። በፍልሚያ እንጂ በጣኳ አይደለም ይህን እድል ያገኘሁት። እኔ ያሳዝነሽኝ ብተውሽ እንኳ ጓደኞቼ በወንድነቴ ተጠራጥረው ይሳለቁብኛል። ስለዚህ በከንቱ አትድከሚ ብሎ በእግሩ መጥቶ ወረወራት። መሬቱ ላይ በጀርባዋ ሄዳ ወደቀች። ሱሪውን ሊያወልቅ ሲል የማታውቀው ነገር አለ። የጓደኛህ የታደሰ ሚስት ነኝ አለችው። ደነገጠ። ምን አልሽ
አላት። የሰማውን ማመን ከበደው። እዚህ ድረስ የመጣ ነው እሱን ፈልገን ነበር። ከቤት ከወጣ ቆየ። ስልኩም አይሰራም። ምናልባት እዚህ አይጠፋም ብለን የመጣ ነው። እኔን አንድ ነገር ካደረግከኝ አይምርህም ስትለው ጉልበቱ ጋር የደረሰውን ሱሪውን ወደ ላይ ሰብስቦ ሮጠ። በር ላይ ቆሞ የሚጠብቃት ጥበቃ ሁኔታውን ሲያይ ተደናገጠ። ክፍቱን ትቶት የሄደውን በር ዘግቶ ጎረምሳው ወደ ሄደበት ክፍል አመራ። ብሌን ዛሬ በጠዋቱ ተነስታ ከመልህቅ ጋር ወደ የዳንስ ትምህርት ቤት እየሄዱ ነው። መልህቅ ሁሌ መኪና ሲያሽከረክር ሙዚቃ ማዳመጥ ያስደስተዋል። አሁንም ድምፁን ቀነስ አድርጎ አንድ ሙዚቃ ከፍቷል። ይህን ሙዚቃ በጣም ይወደዋል። ለእሱ የተዘፈነ ያህል ነው የሚሰማው። ብዙ ሴቶችን በጓደኝነት ይቀርባቸዋል። እነሱ ንጹሕ ጓደኝነቱን በሌላ መንገድ ይቀይሩታል። ለሚያዩት ሰዎች ሌላ ትርጉምን ይፈጥራል። ሰዎች እንደሚሉኝ ከማውቃት ሴት ሁሉ ጋር የምማግጥ ወንድ አይደለሁም ቢልም በሙሉ ልቧ አምና የተቀበለችው ብሌን ብቻ ናት። ብሌንም በመስኮቱ በኩል ውጭ ውጭውን እያየች አብራ ታቀነቅናለች። መልህቅ ድምፁን አጠፋው። ብሌን ቀና ብላ ለምን አጠፋኸው ብላ ፈጠጠችበት። እንዴ ዝም ዝም ተባባልን፣ እየተኮራረፈ ሰው እኮ ነው የምንመስለው አላትና የሚወራ ነገር ሲጠፋስ ብላ ዞራ ከኋላ ያስቀመጠችውን ቦርሳዋን አምጥታ ከኪሱ ውስጥ ማስቲካ ወጣች። መልህቅ ፈገግ ብሎ እናውራ እንጂ በአፍ እንቅስቃሴ እያወራን እንምሰል አልወጣኝም ሲላት ማስቲካው የታሸገበትን ወረቀት ፈታ ለወሬያችን ማጣፈጫ ይችን ማስቲካ አፍህ ላይ ያዝባት ብላ ወደ ከንፈሩ አስጠጋችለት። እሺ ብሎ ጎረሰላት። በላሁን መቀጠል ትችላለህ እየሰማሁ ነው ብላ ፊቷን ወደ እሱ አዙራ አይን አይኑን ማየት ጀመረች። ዛሬ ደግሞ በጣም አምሮብሻል አላት ጉንጯን እየዳበሰ። የምርህን ነው? እስኪ ቆይ ብላ የመኪናውን የፊት ለፊት መስታወት ወደ ራሷ አዙራ ራሷን ተመለከተችው። ልቅም ያልኩ ቆንጆ እኮ ነኝ፣ እይኝ እስኪ ምን ይወጣልኛል ቆይ አለችው። ምንም የኔ ንግስት ብሎ ግንባሯን ሳም አድርጎ ደረቱ ላይ አስጠግቶ እቅፍ አደረጋት። ገሊላ የጫጉላ ሽርሽራችን የት እንዲሆን አሰብክ አለችው። እኔም ይሄን ጉዳይ ላውራሽ ነበር፣ የት ይሻለናል? አላውቅም። ኤፊን ማታ ስጠይቀው ምን እንዳለኝ ታውቂያለሽ? ምን አለሽ ብሌኒ? ለዳንስ ትምህርት ቤትሽ የሚሆንሽ አንዳንድ ነገሮችን አሟሉበትና እዚሁ ሀገር ውስጥ ያሉ ቦታዎችን ብትጎበኙ ይሻላል አይለኝም መሰለህ አለችው። መልህቅ እና ምን ምላሽ ሰጠሽው? ምን ይመስልሃል? አይሆንም ነዋ፣ እኔ ፓሪስ ማየት እፈልጋለሁ አለችው። እንደዛ ከሆነማ በቃ ፓሪስ እንሄዳለን አላት። እንዴ እኔ እንዳልኩት ብቻማ አይሆንም፣ ያንተንም ሐሳብ ንገረኝ። እኔ ታውቂያለሽ በስራ ጉዳይ ብዙ ሀገር ሄጃለሁ። ለማየት የምጓጓው ሀገር የለም። ስለዚህ አንቺ ባልሽው እስማማለሁ ብሎ መኪናውን ለማስገባት የዳንስ ትምህርት ቤቱ በርጋ ቆሞ ክላክስ አደረገ። የትምህርት ቤቱ ጥበቃ ኮፍያቸውን አውልቀው ከወገባቸው ጎንበስ ብለው ሰላምታ ከሰጧቸው በኋላ በሩን ከፍቶ አስገቧቸው። ቦርጫሙ ጎረምሳ ስልክ ደውሎ ለአንደኛው ጓደኛው ስለ ጉዳዩ አበሰረው። በሁኔታው ተደናግጧል። ምንም አይነት ነገር አላደረክም አይደል? አይ ፈጣሪ ሲረዳኝ ነገሩን ቀድሜ ያወቅኩኝ። በጣም ነው የደነገጥኩት ጓደኛዬ። ታደሰን ታውቋለህ አይደለ? በሴትነቷ ተጠቅሜባት ይቅርና ደና የሚባል እራት እንዳላበላናት ካወቀ ራሱ ትልቅ ጦርነት ነው የሚከፍትብን አለው። መላሁን ተረጋግተህ የሚያስፈልጋቸውን ነገር ሙሉ በሙሉ አሞላላቸው። እሺ ታዛዥ ነኝ፣ ለሌሎችም ማሳውቃቸው ብሎ ስልኩን ሊዘጋው ሲል እኔ ምልህ አለው። እንዴት ግን የት እንደሄደ አላወቁ? ሚስቱ ከሆነችስ እንዴት የሄደበትን አይነግራትም አለው። እኔ እንጃ፣ እኔም ይሄ ጥያቄ ሆኖብኛል። እያታለለች ከሆነ ግን እምልልሃለሁ አልለቃትም። በልበል ነገ አጣርተን የምናውቅ ነው የሚሆነው። ሰላም እደር ተባብለው ስልኩን ዘጉት። ገሊላ እስካሁን ያለ መንቃቷ ጥያቄ የሆነበት ጥበቃ
የልብ ምቷን ሊያዳምጥ ሞከረ። ምንም ሊሰማው አልቻለም። ውሃ ፊቷ ላይ አፈሰሰባት። ገሊላ ልትነቃ አልቻለችም። ወዲያው እየሮጠ ወደ ቦርጫሙ ጎረምሳ ሄዶ በር ላይ ቆሞ እየተንተባተበ አለቃ አለው። ጎረምሳው በድርጊቱ ተደናግጦ ዞሮ አፈጠጠበት። ልጅቱ ራሷን ስታለች፣ ምንም ባደርግ ልትነቃ አልቻለችም አለው። ቦርጫሙ ጎረምሳ በጣም ተደናግጦ ጥበቃውን ገፍትሮት ወጥቶ ሄደ። ሁለቱም ጥበቆች ተከትለውት ሄዱ። ጎረምሳው ገሊላ ያለችበትን ክፍል በር ከፍቶ ወደ ውስጥ ሲመለከት ገሊላ ተዘርራ መሬት ላይ ወድቃለች። ጉንጮቿን እየመታ እህት ስሚኝ አንድ ጊዜ ይኸውልሽ ብሎ በግራ እጁ ከአንገቷ ቀና አደረጋትና አጠገቧ የተቀመጠውን ውሃ አንስቶ ወደ አፏ አስጠጋላት። ውሃው ወደ ውስጥ ከመግባት ይልቅ ከንፈሯንና አንገቷን አረጠበው። ሁለቱም ጥበቆች አፍጥጠው መንቃቷን በጉጉት ይጠባበቃሉ። ጎረምሳው ቀና ብሎ አይቷቸው ምን ታፈጣላችሁ? ውጡልኝ ከዚህ ብሎ አባረራቸው። ደንግጠው ወጥተው ውጭ ላይ ቆሙ። ገሊላ ወደ ልብስ መቀየሪያው ክፍል ገብታ ሮዝ ቱታ በነጭ ሸራ ጫማ አድርጋ መልህቅ ወደ ተቀመጠበት ወንበር ሄዳ አጠገቡ ተቀመጠች። መልህቅ እንዴ የምን መጎለት ነው? ዳይ ወደ ስራ አላት። የኛ ሙያ የተከበረ ሙያ ነው። ዝም ብለህ ዘው ብለህ ገብተህ ዘው ብለህ የምትወጣበት አይደለም። ምንጊዜም ለምትወደው ሙያ፣ ለምትወደው ባለቤቶች፣ ለስራ ባልደረቦችህ ሪስፔክት መስጠት አለብህ። ካልሆነ ልክ እንዳንተ ባፍ ብቻ ክብር ክብር የምንል ከሆነ ትርፉ የቁም ቅዠት ነው አለችው። ኧረ ምላስ እሺ እመቤቴ፣ የሙያ አጋሮችሽ ስራቸውን ጨርሰዋል። እባክዎትን በክብር ወደ መድረኩ ይመለሱ። እዚህ ጋር የእርስዎን አስደማሚ የዳንስ ጥበብ ለማየት የተጋበዘ የክብር እንግዳ እየጠበቀዎት ነው አላት። ከወንበሯ ተነስታ ከወገቧ ጎንበስ ብላ በመጀመሪያ ጥራችንን አክብረው ወደ ላይፍ ስታይል የዳንስ ትምህርት ቤት ስለመጡ በእኔና በመድረኩ ላይ በቆሙት ተማሪዎች ስም ከወንበሬ ተነስቼ ከልብ ላመሰግነው ትወዳለሁ አለችው። መልህቅ ፈገግ ብሎ በኩራት እግሩን አነባብሮ ወደ ኋላ በጀርባው ለጠጥ ብሎ ተቀመጠ። ብሌን ሮጣ መድረኩ ላይ ወጣች። ይቅርታ ስላረፈድኩ አለቻቸው። የብሌን የቅርብ ጓደኛ የሆነችው ሂክማ ትመጫለሽ ብለን ስላላሰብን ለዛ ነው ቀድመንሽ የጀመርነው። ለማንኛውም እንኳን ደስ አለሽ ጓደኛዬ አለቻትና ሄዳ አቀፈቻት። ሁሉም ሞቅ ያለ ጭብጨባ ጨበጨቡላት። ብሌን በጣም ነው የማመሰግነው፣ ሁላችሁም ሰርጌ ላይ ስለተገኛችሁ በጣም ደስ ብሎኛል፣ አመሰግናለሁ አለች። አሁንም ሁሉም ፈገግ ብሎ አጨበጨቡ። ሂክማ ሰርፕራይዝ አዘጋጅተንልሽ ነበር፣ ግን ዲጄው ሰዓት እንደማይበቃ ሲነግረን ተው ነው አለቻት። እየመራችሁን ነው? ኦ መልህቅ እየሰማህ ነው አለችው ጮክ ብላ ወደ ተቀመጠችበት እየተመለሰች። መልህቅ ጭንቅላቱን በመነቅነቅ እየሰማ መሆኑን ገለጸ። በጣም አዝናለሁ ጓደኞቼ፣ ለእኔ ቀድማችሁ ብታሳውቁኝ ጥሩ ነበር፣ ግን ሰርፕራይዝ ደግሞ አይሆንም ነበር። ግን ለሐሳባችሁ ብቻ እጅግ አድርጌ በእኔና በባለቤቴ መልህቅ ስም ላመሰግናችሁ ፈልጋለሁ። እወዳችኋለሁ ብላ እጇን ወደ ከንፈሯ አስጠግታ ሳመችው። ሁሉም በፈገግታ አጨበጨቡላት። ብሌን እሺ፣ እንደ ትምህርት ቤታችን ሕግ መሰረት ተጋብዞ ለመጣው የክብር እንግዳዬ አንድ ነገር መጋበዝ ግድ ይለኛል። ስለዚህ ዳይ ወደ ስራ ብላ ጂፓሱን ስትከፍት ማሚላ ሉቃስ እንዲህ እያለ ያቀነቅናል። ሁሉም እንደተመከረ ሰው የየራሳቸውን ቦታ ይዘው ዳንሳቸውን ጀመሩ። መልህቅ ቀኝ እጁን አፉ ላይ አድርጎ በተመስጦ ብሌንን ብቻ ይመለከታል። የመድረኩ ንግሥት ሆና ታየችው። ብሌን መልህቅን ሰረቅ እያደረገች ታየዋለች። አንዴ ፈገግ አንዴ ኮስተር ስትል የመልህቅን ፊት አብሮ ከብሌን እኩል ይቀያየራል። ፀጉሯ በግራና በቀኝ ባሉት ጆሮዎቿ በኩል ወርደው ትከሻዋ ላይ ተኝተዋል። የተቀባቸው የከንፈር ቀለም ከርቀት የከንፈሮቿን ውበት ያሳብቃሉ። መልህቅ ከየትኛውም ቀን በበለጠ
በጣም አምራ ታየችው። ሙዚቃው ተጀምሮ እስኪያልቅ አይኑ ብሌን ላይ ብቻ ነበር። ተመስጦ ከገባበት የቁም ቅዠት የወጣው ብሌን ለዛሬ የነበረን ልምምድ ይህን ይመስል ነበር፣ እስኪ አንዴ ለራሳችሁ ብላ ሲያጨበጭቡ ከእንቅልፉ የቀሰቀሱት ያህል ተሰማው። ፈንጠር ብሎ ከተቀመጠበት ተነስቶ ቆሞ አጨበጨበላቸው። ለአንድ ደቂቃ ያህል አጨበጨቡ። ብሌን እናመሰግናለን፣ እባክዎትን ይቀመጡ አለችው። መልህቅ ፈገግ ብሎ ተቀመጠ። ብሌን ሁሉንም እየዞረች ሰላም ብላ ስትጨርስ ወደ ልብስ መቀየሪያው ክፍል አመራች። ገሊላ ከሰዓታት ቆይታ በኋላ የሚል ድምፅ አሰማች። መንቃቷን በጉጉት ሲጠብቁ የነበሩት ጎረምሳውና አንደኛው ጥበቃ ከተቀመጡበት ተነስተው ወደ ገሊላ ሄዱ። ከንፈሯ ከከንፈሯ ጋር ተጣብቆ ለማውራት ፈልጋ አልቻለችም። ጎረምሳው ውሃ አምጣላት ቶሎ በል ብሎ ካስተኟት ፍራሽ ላይ ቀና አድርጎ አስቀመጣት። ውሃውን አምጥቶ ሲሰጣት የተወሰነ ጠጣችና አይኗን እንደምንም ገልጣ ካየቻቸው በኋላ መልሳ ጨፈነችው። ምግብ አስመጥቶ የተወሰነ ካጎረሳት በኋላ ማን እዚህ እንዳመጣትና እነሱ እነማን እንደሆኑ ጠየቀችው። ምንም ምላሽ ሳይሰጣት ነይ ሁሉንም ነገር አብራሽ የመጣችው ጓደኛሽ ትነግርሻለች ብሎ እንድትነሳ ጋበዛት። ገሊላ ግራ ተጋብታ ስለምን ጓደኛ ነው የምታወራው? እኔ ምንም ጓደኛ የለኝም አለችው። ይቅርታ የኔ እህት ጓደኛሽ መስላኝ ነው። ለማንኛውም እና የተከተኝና ተመልከቻት፣ እንዳትጨነቅ ስለ ጉዳዩ አልነገርናትም። ለኔ ሁለታችሁም አዲስ ናችሁ፣ ስማችሁን እንኳ አላውቀውም አላት። ታዲያ ማን ነው እዚህ ያመጣኝ? ለምንድነው ራሴን እዚህ ጨለማ ክፍል ውስጥ ያገኘሁት? ለምንድነው ሳንታ አብልተህ ያጠጣኸኝ? አለችው አፍጥጣ አይን አይኑን እያየች። ሴትዮ ለኔም ያልተመለሱልኝ ብዙ ጥያቄዎች አሉብኝ። ያንቺን ማቆሚያ የሌለውን ጥያቄ በመስማት ራሴን ማስጨነቅ አልፈልግም። ይልቅ ተነሽና ለአንቺም ለኔም ጥያቄ መልስ ወደምናገኝበት እንሂድ ብሎ ጥሏት ሄደ። ገሊላ እሺ ቆያ ጠብቀኝ መጣሁ ብላ ከተቀመጠችበት ፍራሽ ስትነሳ አዙሯት እንደቆመች ግንባሯን በቀኝ እጇ ይዛ ራሷን ለመቆጣጠር ሞከረች። ጎረምሳው ዞሮ ሲያያት ባላንሷን አታ ልትወድቅ ስትል ሮጦ ሄዶ ደገፍ አደረጋትና አይዞሽ፣ ተረጋጊ፣ እኔን ተደገፊኝና እንሂድ አላት። በጎረምሳው ድጋፍ ወደ ትርሲት ወዳለችበት መጋዘን አመሩ። ወደ እሱ ጋር እየመጡ መሆኑን የተመለከተው ጥበቃ የመጋዘኑን በር ከፍቶ ጠበቃቸው። ትርሲትን ትላንት ምሽት አሪፍ የማይጎረብጥ ፍራሽና የተመጣጠነ ምግብ ቢያቀርቡላትም የገሊላና የታደሰ ጉዳይ በጣም አስጨንቋታል። የመታገታቸውና ክብራቸውን ጠብቀው ከዚህ ጫካ እንዴት መውጣት እንደሚችሉ በማሰብ ነው ምሽቱ ይነጋላት። ጎረምሳው ገሊላን ደግፏት ሲገቡ ስትመለከት ደንግጣ ከተቀመጠችበት ተነስታ አፈጠጠችባቸው። ወደ ፍራሹ ወስዶ ቀስ ብሎ አስቀመጣት። ትርሲት አጠገቡ ሄዳ ምንድነው ያደረጉሽ? ምንድነው ይሁሽብኝ ብላ ሰውነቷ እንደባበሰቻት። ገሊላ ምንም ምላሽ ሳትሰጥ አንገቷን አቀርቅራ ቁጭ አለች። ትርሲት ቀና ብላ ጎረምሳውን ስታየው እሱም ቆሞ ሲመለከታት ብድግ ብላ ቲሸርቱን በሁለቱም እጇ ሰብስባ ይዛ እንደፈራሁት አደረግከው አይደል አለችው። ምንም ሳይላት ቆሞ መመልከት ጀመረ። ተናገር፣ ምንድነው ያደረካት? ንገረኛ አንቱሻ ብላ ስትጮህበት በር ላይ የቆመው ጠበቃ አለቃ ችግር አለ ብሎ ገባ። ጎረምሳው እንዲሄድ በእጁ ምልክት አሳየው። እሺ ብሎ ተመልሶ ወጣ። ሕሊና የሌለህ ከንቱ ፍጥረት ነህ፣ የሰው ስቃይ የሚያስደስታችሁ አውሬዎች ብላ እያለቀሰች መሬት ላይ ተቀመጠች። ድምጿን ጮክ አድርጋ ተንሰቅስቃ አለቀሰች። ጎረምሳው እህት ልጅቱን ምንም አላደረግናትም፣ ራሷን ስታ ስለነበረ ነው አቅም ያነሳት፣ ሌላ ነገር አይደለም፣ ከቻልሽ ንገሪያት እህት ብሎ ወደ ገሊላ ተመለከተ። ገሊላ እህቴ ዝም ያልኩሽ እኔም እንደዚህ የሆንኩበትን ምክንያት ስለማላውቅ ነው።
ግን እነሱ ያደረሱብኝ ጉዳት ያለ አይመስለኝም። ግን እንዴት እኔም አንቺም እዚህ ቦታ ልንመጣ ቻልን? አለቻት። ትርሲት የዚህ ሁሉ ነገር ምክንያቷ እኔ ነኝ ብላ እያሰበች ለቅሶዋን ማቆም አልቻለችም። ኤፊ ምሽቱን በሙሉ ስለ እነ ትርሲት እያሰበ ነበር የነጋው። ለምን ትርሲት ብትቀር እንኳ ገሊላ ሰርጉ ላይ ቀረች? የወንጀሉ ተባባሪ ናት ማለት ነው። ሁለቱም ተባብረው ያሴሩብኝ ሴራ ነው ብሎ ከአልጋው ላይ ፈንጠር ብሎ ተነሳ። ስልኩን አንስቶ ወደ ጸሐፊው ደወለ። ጸሐፊው ሄሎ፣ ጤና ይስጥልን፣ እባክዎትን ምን እንታዘዝ ስትለው ትዝታ ኤፍሬም ነኝ አላት። ይቅርታ አቶ ኤፍሬም፣ እርስዎ መሆኑን አላወቅኩም ነበር አለችው። መልካም፣ ገሊላ ስራ ገብታለች እንዴ አላት። አይ አቶ ኤፍሬም፣ ቀድሜ ማሳወቅ ነበረብኝ፣ ይቅርታ አለችው። ጥሩ በቃ ዛሬ ጠዋት አልገባም። ቀጠሮ ያላቸው እንግዶች ካሉን ለከሰዓት ቅጠሪያቸው። አንድ ጉዳይ ስለገጠመኝ አሁን መድረስ አልችልም አላት። እሺ አቶ ኤፍሬም፣ የተፈጠረ ችግር አለ እንዴ? ያልኩሽን ብቻ አድርጊ፣ ሰላማዊ ብሎ ስልኩን ዘጋው። ጸሐፊዋን ደህና ዋል አለች። መዝጋቱን የሚያበስር ድምፅ በስልኩ ውስጥ እያዳመጠች ስልኩን ዘግታ ፈገግ አለች። አቶ ኤፍሬም፣ ስንት ዓመት አብሬሽ ስሰራ የከረምኩት እኔ እያለሁልህ ትላንት የመጣች ነጫጭባ ልብህን ትውሰደው። ድሮም አወዳደቄን አሳምርልኝ የሚባለው ያለ ምክንያት አይደለም ብላ ፉን ፉን እያለች ወደ ኤፊ ቢሮ አመራች። ትርሲትን በስንት መከራ አባብለው እንድትረጋጋ ካደረጓት በኋላ ገሊላ ስለረሳቻቸው ጉዳዮች ወደኋላ ተመልሰው አስታወሷት። ጎረምሳው ታደሰ እንዴት የት እንደሄደ እንዳልነገራቸው ጠየቃቸው። ትርሲት ማታ ቤት ስትገባ ስለገጠማት ጉዳይ አብራርታ ገለጸች። ሌሎቹ ጓደኞቹ ሳይመጡ እውነቱን መናገር ያልፈለገም መጣሁ፣ አንድ ጊዜ የሚበላ ነገር እንዲያመጡላችሁ ልንገራቸው ብሎ ወጥቶ ሄደ። ትርሲት እያንሾካሾከች ስሚ፣ በምንም ታምር ስለዛ ፍሬም እንዳታነሺ፣ ተግባባን አለቻት። ገሊላ አንገቷን በመነቅነቅ እሽታዋን ገለጸች። ጎረምሳው ለጓደኞቹ ስልክ ደውሎ ቶሎ እንዲመጡለት አሳስቧቸው ወደ እነ ትርሲት ሄደ። ኤፊ መኪናውን አስነስቶ ወደ ሞሉ አመራ። አዲስ ነገር ቢኖር እንደሚደውሉለት ቢያስብም ክስ ከመመስረቱ በፊት መጠየቅ ፈልጓል። የመኪናውን ሬዲዮ ሲከፍት ሚኪ የሚያዘጋጀው ፕሮግራም እየተላለፈ ነው። ድምፁን ከፍ አድርጎ ከፍቶት ጉዞውን ቀጠለ። ሚኪ እንዲህ ሲል የጻፈውን የምናብ ድርሰት መተረክ ጀመረ። ተመልካቾቻችን ዛሬም እንደተለመደው የአንድ ቤተሰባችንን ጓዳ እንጎበኛለን። የዛሬዋ ባለ ታሪካችን ፎዚያ ከደር ትባላለች። ለቤተሰቦቿ ብቸኛ ልጅ ስትሆን ቤተሰቦቿ የስጋ ደዌ በሽታ ተጠቂ ናቸው። በአሁኑ ሰዓት ሁለቱም ቤተሰቦቿ አልጋ ላይ ይገኛሉ። ፎዚያ የ10ኛ ክፍል ተማሪ ስትሆን በአሁኑ ሰዓት አልጋ ላይ ያሉትን እናትና አባቷን ለመርዳት ቆሎ እያዞረች በመሸጥ ላይ ትገኛለች። ፎዚያን በአካል አግኝተናት እንደነገረችን ከሆነ ቆሎ ሽጣ የምታገኘው ገንዘብ ከቀን ጉርሳቸው እንደማይተርፍና ለቤተሰቦቿ መድኃኒት መግዛት እንዳልቻለች፣ በሽታው ከቀን ወደ ቀን እየባሰባቸው እንደመጣ ገልጻልናለች። ስለ ትምህርቷ ለማወቅ ባደረግነው ጥረት በውጤቷ እየተመሰገነች የደረጃ ተማሪ መሆኗን ደርሰንበታል። ፎዚያ በአሁኑ ሰዓት በከፍተኛ የኢኮኖሚ ችግር ላይ ትገኛለች። ይህችን እህታችንን ለመርዳት ፈቃደኛ የሆናችሁ የመርሃ ግብራችን አድማጮች ስልካችንን እየደወላችሁ ባለሀብቶች፣ የቅን ልብ ባለቤቶች በተለመደው በስቱዲዮ ስልካችን እየደወላችሁ ልታደርሱን ትችላላችሁ። የምስጋና ሬዲዮ ፕሮግራም እንደቀጠለ ነው። ለመሸጋገሪያ የሚኪያስ ቸርነት ግርማ ሞገሴ ነሽ የሚለውን ሙዚቃ አዳምጠን እንመለሳለን አለ። ኤፊ ሞሉ ጋር ሲደርስ ሬዲዮኑን ዘግቶ ከመኪና ወረደ። ወደ ውስጥ ዘልቆ አሳንሰር ለመጠቀም ሲሞክር አይሰራም። ተናዶ በእግሩ ደረጃውን መውጣት ጀመረ። ሱቁ ጋር ደርሶ ወደ ውስጥ ሲመለከት
ዛሬም ሰውየው የለም። ቀረብ ብሎ ሰላም እህት አላት። ሰላም ወንድሜ፣ ምን እንታዘዝ አለችው። ረሳው ለማለት ነው ብሎ ፊቱን ወደ በሩ ሲያዞር ይቅርታ አላወቅሁትም ነበር አለችው። ኤፊ የሚሰማ አልመሰለውም ነበር። ተመልሶ ፊቷን ወደ እሷ መልሶ በቀደም ፍሬም አልደረሰልኝም ብዬ ለመጠየቅ መጥቼ ነበር አላት። ክፍል 7 ይቀጥላል።